ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ ማሳያችሁ ያኔ በጣም ቀለል ያለ ያኔ ሰላጣ አይነት ነው። ከሰላጣዎች አይነት አንዱ ተቡላ ሰላጣ የሚባለው ነው። ማለት ይሄ ነገር ከባድ ነው አይደለም፣ ግን ማንኛችንም ሰላጣ መሰራቱን እናውቃለን። ኢትዮጵያም አለ፣ ግን ሀገራችን ያኔ ሰላጣ ቀላል ነው፣ የተለየ አንድ አይነት ነው። ግን የአረቦች ሰላጣ ደግሞ የተለያየ ነው ማለት ነው። ቅጠሉ ራሱ ማለት ነው። ግን በነገራችን ላይ ማለት ነው ይሄ ቅጠል በቅዶንስ የሚባል ቅጠል ባለፈ እዚህ የአረብ ሀገር የምንሰራቶቻችን ዘሩን ይዘውት ሄደው ይሆን አላውቅም። እዛ ተክለውት መካነ ሰላም ሲሸጡት አይቻለሁ። ለጨጓራ መድኃኒት ነው የአረብ ሀገር በቅዶንስ እያሉ ለጨጓራ መድኃኒት ነው እያሉ ወላሂ ነው የምላችሁ መካነ ሰላም ሱቅ ላይ ማለት ነው። ሶስቷን እንደዚች አይነቷን ያት እንደዚች አይነቷን ሁለቷን እና ሶስቷን ፍሬ በ20 ብር በ50 ብር ሲሸጡላቸው አይቻለሁ ማለት ነው። እንደዚች አይነቷን ወላሂ ነው የምላችሁ። እና በቅዶንስ የሚባለው ይሄ ነው። ከእንትን ይለያል ማለት ከስፐራ እና በቅዶንስ መለየት አለባችሁ። ከስፐራ ለስልስ ያለ ነው። በቅዶንስ ደግሞ ትንሽ ከርደድ ያለ ነው። ተቡላ ሰላጣ የሚሰራው በቅዶንስ ነው ማለት ነው። አሁን ለምሳሌ ያው ይሄ ነገር ለእንደኛ ለቆየ ነው አረብ ሀገር ሳይሆን ያው ለአዲስ ሰራተኞች ነው። ወላሂ ድንገት ብድግ ብላ ሆነ ማዳም ተቡላ ሰላጣ ስሪ ብትላት አዲስ ሰራተኛ ትንሽ ይከብዳታል ማለት ነው። እና ለተቡላ ሰላጣ አሰራር የሚሆኑ ማቴሪያሎች ምን ናቸው? ያው እንደነገርኳችሁ ይሄ እኔ ከትፌ ነው ያሳየኋችሁ። ይሄን በቅዶንሱን የከተፍኩትኝ እንደ ቤተሰባችሁ ማለት ነው። ከዛ አንድ ቲማቲም እዚህ ጋር ከትፌ ያለሁኝ፣ አንድ ቲማቲም በደቃቁ ማለት ነው ድቅቅ አድርጌ የከተፍኳቸው። እዚህ ጋር በቅዶንስ ነው እንደዚህ ድቅቅ አድርጌ ከትፌዋለሁኝ። ከዛ አንድ ሎሚ ጨምሬያለሁ ማለት ነው። እዚህ ጋር የጨመርኩት አለ። ይሄንን ያው ለእናንተ ለማሳየት ነው። እንግዲህ እናንተ ካበዛችሁት ያው መጨመር ትችላላችሁ ማለት ነው። እዚህ ጋር ነው ሎሚው አሲር የጨመርኩትኝ። ከዛ ይሄንን እጨምራለሁ ማለት ነው። የወይራ ዘይት ማለት ነው። ይሄን እጨምራለሁ ትንሽ፣ ያው ሎሚ ነው የጨመርኩትኝ። ከዛ በኋላ ምልህ ጨው ነው የማደርገው ትንሽ እዚህ ጋር ማለት ነው። ግን ይሄን ሎሚውን እናንተ ስትጨምሩ በኋላ ላይ ልትወስዱ ስትሉ ልክ ለእነሱ ልታቀርቡ ስትሉ ነው መጨመር ያለባችሁ። መጀመሪያ ከታትፋችሁ ካኖራችሁት በኋላ ማለት ነው። እዚህ ጋር ደግሞ እንትን አለኝ ማለት ነው። ምንድነው ይሄ በረቄ ነው የሚባለው። እሱን እኔ በሙቅ ውሃ ጥብ አድርጌ ውሃውን ጥፍጥፍ አድርጌ ሳኖረው ይኸው እንደዚህ ፍርፍር ያለ ሆኖ ለየን ይሆንልኛል። ብስል ያለ ነገር ይሆናል ማለት ነው። ከነ ውሃው ካስቀመጣችሁት ግን የሆነ ውሃውን አይመጥም እና ሙክክልና የሆነ እንደመያያዝ ነገር ይላል። አያችሁት? እኔ ግን ምንድነው የማደርገው በሙቅ ውሃ ጥብ አደርግና ስታጥቡ ያው በእጅ ድፍት ታደርጉታላችሁ። እጃችሁን እንዳያቃጥላችሁ ማለት ነው። እናንተ በእጃችሁ መንካት የለባችሁም ስታጥቡ። ልቅልቅልቅ አድርጋችሁ እንጥፍጥፍ አድርጋችሁ ታኖሩታላችሁ ውሃውን ደፍታችሁ። ከዛ ትንሽ የተወሰነ ውሃ ይቀረዋል። ያን በራሱ ጊዜ ምጥጥ ያደርገዋል ማለት ነው። እና እንደዚህ የሆነ በርቄ ነው የሚባለው። በርቄ የማያውቅ የለም። ከዛ ይሄንን እንግዲህ እኔ አንድ ላይ አደበላልቀዋለሁ ማለት ነው። ይሄው እንደነገርኳችሁ አደበላልቀዋለሁ። እዚህ ጋር አድርጌዋለሁኝ እንትኑን በርቄውንና በቅዶንሱንና ቲማቲሙን ማለት ነው የከተፍኩትን። ከዛ ቦርቄውን እጨምረዋለሁ ማለት ነው። እዚህ ጋር እጨምረዋለሁ። ከዛ በኋላ አደበላልቀዋለሁ ማለት ነው። በደንብ አድርጌ አደበላልቀዋለሁ። ከዛ ሎሚውንና ዘይቱን ትንሽዬ ቁንዶ በርበሬ ታረጉበትና እሱን ልታቀርቡ ስትሉ ነው የምታጨምሩት። ጨምራችሁ የምታደበላልቁት ማለት ነው። ይሄ ምንድነው እንግዲህ ሰላጣ ተቡላ ይባላል። ተቡላ ሰላጣ ስሪ ብትላት አንድ አዲስ ሰራተኛ መስራት ትችላለች። ግን በነገራችን ላይ ቆንጆ ነው ምግቡ ራሱ። ያኔ እንግዲህ ለጨጓራ ቆንጆ የሆነ ይሁን እኔ እንጃ። እኛ ሀገር ግን እንደዛ ብሎ ሲሸጡት አይቻለሁ። ግን እዚህ ግን ይወዱታል። ሎሚ በርከት፣ አንዳንዶቹ ሎሚ በጣም በብዛት ይወዳሉ። ዘይቱን በርከት ታደርጉታላችሁ። ቅጠሉ ደረቅ ነገር ስለሆነ ልስልስ እንዲል ማለት ነው። እና ሰላጣ ተቡላ የሚባለው ይሄ ነው እላችኋለሁ። ሽሮ እንግዲህ ያው ይሄን ይመስላል።